በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ጾም እና ስግደት የማይነጣጠሉ መንፈሳዊ መሳሪያዎች ናቸው። ጾም ያለ ጸሎትና ስግደት እንደ ክንፍ አልባ ወፍ ነው እንደሚባለው በጾም ወቅት የሚደረግ ስግደት የሚከተሉት ዋና ዋና መንፈሳዊ ጥቅሞች አሉ። አንደኛ፣ የሥጋን ፈቃድ ለነፍስ ማስገዛት። ስግደት ሰውነትን በማድከም ለነፍስ እንዲታዘዝ ያደርጋል። በጾም ወቅት ሥጋ ምግብ በማጣት ሲዝል፣ በስግደት ደግሞ ይበልጥ ለፈጣሪው እንዲገዛ ያደረጋል። ይህ አንደኛ ቆሮንጦስ 9:27 እንደተጠቀሰው ሥጋን መጎሰም ተብሎ የሚጠራ ሲሆን የምኞትና የኃጢአት መነሻ የሆኑ የሥጋ ፍላጎቶችን ለማሸነፍ ይረዳል። ሁለተኛ፣ ትሕትናንና የንስሐ ሕይወትን መግለጥ። ስግደት ከሁሉ በላይ የትሕትና መግለጫ ነው። ወደ መሬት ዝቅ ማለት ሰው ከምድር አፈር መፈጠሩን እንዲያስታውስ ያደርጋል። በኃጢአት ምክንያት የወደቀውን ማንነቱን ለፈጣሪው እንዲያሳይ ይረዳዋል። ከመሬት ተነስቶ ቀና ሲል ደግሞ በክርስቶስ ትንሣኤ ማግኘቱንና ተስፋውን ያመለክታል። ሦስተኛ፣ የጸሎት አቅምን ማጎልበት። በጾም ወቅት የሚደረግ ስግደት ጸሎት በቃል ብቻ ሳይሆን በሙሉ ሰውነት በነፍስም በሥጋም እንዲቀርብ ያደርጋል። ቅዱስ ይስሐቅ ሶርያዊ እንደተናገረው ስግደት ለጸሎት ሙቀትና እንባን ይሰጣል። ስግደት ባለበት ጸሎት ውስጥ ትኩረትን የመሰብሰብና ከመንፈሳዊ ዓለም ጋር የመገናኘት ኃይል ይጨምራል። አራተኛ፣ የመስቀሉን ኃይል ማሰብ። ስግደት ስንሰግድ የምንሰግደው በኢየሱስ ክርስቶስ ስም ነው። በመስቀል ላይ የከፈለውን መከራ በማሰብ እኛም በትንሹ ከእሱ መከራ ጋር እንድንተባበር ያደርገናል። በጾም ወቅት የምንሰግደው ስግደት ከክርስቶስ ስለ እኔ መከራ ተቀብሏል፣ እኔስ ስለ እሱ ምን አደርጋለሁ የሚል ጥያቄን በውስጣችን እንዲያድግ ያደርጋል። አምስተኛ፣ መንፈሳዊ በረከትንና ፈውስን ማግኘት። መጽሐፍ ቅዱስ በኢሳይያስ 45:23 ላይ ስግደት ለፈጣሪ የሚገባ አምልኮ መሆኑን ይነግረናል። በስግደት ውስጥ የእግዚአብሔርን ይቅርታና ቸርነት እንለምናለን። ብዙ ቅዱሳን በጾምና በስግደት ብዛት ካለባቸው ደዌና ከመንፈሳዊ ውጊያ ነፃ እንደወጡ የቤተ ክርስቲያን ታሪክ ያስተምረናል። ማጠቃለያ፣ በጾም ወቅት የሚደረግ ስግደት የንስሐ ስግደት ይባላል። ይህ ስግደት በሰንበት ቅዳሜና እሁድ እና በጌታ በዓላት ቀን አይደረግም፣ ምክንያቱም እነዚያ ቀናት የደስታና የነጻነት ቀናት በመሆናቸው ነው። በሌሎች የጾም ቀናት ግን ስግደት የነፍሳችን ምግብና የኃጢአታችን ማጠቢያ ነው።